የህይወት ቀለም አንተ ነህ። አትፍራ፣ ቀለምህን አሳይ። ህይወት ባዶ ነጭ ጨርቅ ናት። ቀለሟን የምታደርገው አንተ ነህ። ቀለሞችህ ማንነትህ ናቸው። ህልሞችህ፣ ፍርሃቶችህ፣ ደስታህ፣ ቁጣህ፣ ፍቅርህ፣ እምነትህ፣ ተስጦ ሁሉም ቀለሞችህ ናቸው። ግን ብዙዎቻችን ቀለማችንን እንደብቃለን። ለምን? ሰዎች ይጠሉናል ብለን፣ ይስቁብናል ብለን፣ ሊረዱን አይችሉም ብለን። ሌላ ትንሽ ልጅ እያለህ ምን ነበር የምትወደው? ምን ነበር የሚያስደስትህ? ምን ነበር የሚያስፈራህ? ያኔ ቀለምህ ግልጽ ነበር። ያኔ ምንም ብታደርግ አትፈራም ነበር። ሲሳቅብህ አልተደበክም ነበር። እንደ ልጅ ቀለምህን በድፍረት አሳይተሃል። አሁን ግን ብዙዎቻችን እንደ ሌሎች ለመሆን እንሞክራለን። እንደ ሌሎች እንለብሳለን፣ እንደ ሌሎች እንናገራለን፣ እንደ ሌሎች እንሰራለን። ለምን? ምክንያቱ ግልጽ ነው። የሌሎችን ትችት እንፈራለን፣ ስም ማጥፋት እንፈራለን፣ ብቻችንን መሆን እንፈራለን። ግን እውነቱ ይህ ነው። አንተን የመሰለ ሰው በዓለም ላይ የለም። አንተን የመሰለ ቀለም በዓለም ላይ የለም። እንደ ሌሎች መሆን ሌሎችን አያደርግም። እንዲሁም በአንተ ላይ አስቀያሚና የውሸት ማንነት ነው። እንደ አንተ መሆን ብቻ ነው አሸናፊና ደስተኛ የሚያደርግህ። እውነት ነው፣ አንዳንድ ሰዎች ይጠሉን ይሆናል። ግን ደግሞ ሁሉም ሰው ይወደኛል ብሎ መጠበቅ የማይቻል ነው። እንኳን አንተ፣ የፈጣሪ ነቢያት በሙሉ ጠላት ነበራቸው። ተሰደዋል፣ ተወግረዋል፣ በውሸት ስም ተሰጥቷቸዋል። ሌላው እንደ ሌሎች መሆን ደህንነት ይሰጠናል ብለን ማሰባችን ነው። ይህ ፍጹም ውሸት ነው። ያ ደህንነት የሐሰት ነው። ውስጥህ ባዶ ይሆናል። ራስህን እየገደልክም ትሄዳለህ። ሌላው ደግሞ ስጋት ነው። በራስ ቀለም አሁን ካልተሳካልኝ ምን እሆናለሁ ብሎ መፍራት። እውነተኛው ውድቀት ራስን በመሆን መሞከር አይደለም፣ ሌላን ሆኖ መሞከር ነው። እንግዲህ አስብበት። አንተ የምትወደውን ሰው ስታይ ምን ይሰማሃል? እውነተኛውን ራሱን የሚያሳይ ደስታ ነው የሚሰማህ። እንዲሁም አንተም እውነተኛውን ራስህን ስታይ ሰዎች ይወዱሃል እና ያ በቂ ነው። ስለዚህ ራስህን ተቀበል። ሁሉም ሰው ጉድለት አለው። ጉድለትህ እንኳን የአንተ ቀለም ነው። ዛሬ አንድ ነገር አድርግ። እንዳንተ የምትወደውን አድርግ። የምትወደውን ልበስ። የምትወደውን ነገር ተናገር። የምትወደውን ስራ። አይ በል። ለማይገባ ነገር አይ። ያ ያንተ ቀለም ነው። ደጋግመህ ሞክር። አንድ ጊዜ ካልሰራ 2 ጊዜ ከዛ በላይ ቀጥል። ቀለምህ በመሞከር ይበልጥ ያበራል። አመስግን። ላንተ በሆነ ሁሉ አመስግን። ያ አመስጋኝነት ቀለምህን ያበራል። ውድ የቻናላችን ተከታታዮች፣ ሕይወት አጭር ናት። ቀናት ይበራሉ። ነገ የማትጀምርበት ቀን ዛሬ ነው። የሕይወት ቀለም አንተ ነህ። አትደበቅ፣ አትፍራ፣ አትሽሽ። ቀለምህን አሳይ። በድፍረት፣ በፍቅር፣ በእውነት። ዓለም ያንተን ቀለም ይፈልጋል። ዛሬ ጀምር። በዚያ በቃ